ጉድ 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 ጉድ! በእኔ የደረሰ አይድረስባችሁ፣ በእኔ የደረሰ አይድረስባችሁ። የካርጎ ጉድ ጉድ! እና ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እና እንዴት ናችሁ? ሰላም ናችሁ? በእኔ የደረሰ በእናንተ አይድረስ በማለት ነው ያቀረብኩት። ይሄን የካርጎ ጉድ ሊነግራችሁ ፈልጌ ነው። እና እህቶቼ ካርጎ በጣም በጣም ከፍተኛ ጉዳት እያደረሰብን ነው ሁላችንም። እሺ በጣም ከባድ ነው። ሀገር ሄዶም በእኛ ላይ ነው ጉዳት። እዚህ ላይ ኪሳችን ጠርጎ አትሞኙ፣ ሞኝ እንዳትሆኑ። በቃ ሰብስቦ እቃውም ችግር የለውም፣ ግን በጣም ከባድ ነው። በጣም በጣም ከባድ ነው። በእኔ የደረሰ በእናንተ አይድረስ። እኔ ሰብስቤ ምን ብዬ ይሄን ምን አለብኝ ብዬ ኪሴን ጨርሼ ከአዲስ አበባ ከአየር ማረፊያ ጀምሮ እስከ ሀገር ቤት እስኪገባ ድረስ በቃ እኔ ያልደረሰብኝ አደጋ የለም አልኳችሁ። ከባድ አደጋ ነው። ይሄ ነው ብዬ አልነግራችሁ እና እኔ አሁን ምን ሊላችሁ ፈልጌ ነው፣ አትሞኙ። በቃ ካርጎ ማለት በጣም ከባድ አስቸጋሪ መጥፎ ነው ለኛ። እዛ ሄደም ከአረብ ሀገር ቤት ሰብስባ ያመጣችው ጨርቅ ነው የሚባለው። አንቺ ለራስሽ የሚጠቅምሽን ነገር ብቻ እንጂ ለእክሌ 1000 ብር ቢሰጪው ነው የሚፈልገው ሰፈሩ ሰው 1000 ብር ቢሰጪው። ግን አንቺ አሁን ለ1 ኪሎ ስንት ብር ጨርሰሽ ነው እዛ የሚደርሰው ሰፈር ላይ እስከሚደርስ ማለት ነው። ግን ያን ብር አጠራቅመሽ አስቀምጠሽ ይሄሽ ጊዜ እንደው ቢሰጪ ያ ሰው በቃ ይሄን ያህል ሰጠችኝ ነው የሚለው። ልብሱን ግን በቃ 1-2 ቀን ለብሶ ሊያጥበውም አይፈልግም። ለዚህ ሳሙና አልጨርስም ነው የሚለው። ለዚህ ሳሙና ምን ያስጨረሰኝ ብሎ እዛ አንቺ ሳትሄጂም በፊት እዛ ቆሻሻ ውስጥ ገብቶ ታየዋለሽ። እና እኔ የሚላችሁ ነገር ቢኖር ካርጎ ከምትጭኑ በጣም የሚጎዳችሁ ምንድነው? ካርጎ ነው። አትጫኑ። እዚህ ሆናችሁ እየሰራችሁ ህይወቴን ለውጣለሁ እኔ ለወጣለሁ ብላችሁ እየሰራችሁ ነው። እዚህ እየሰራን ሁሉ ነገሩ እዚህ ሆነን እናማላለን ብለን ሁሉ ነገሩን አመቻቻለሁ ብለን 7-8 አመት 10 አመት እዚህ ህይወታችን ጨርሰነው በቃ ሁሉ ነገር ተማልቷል ብለን ስንሄድ እዛ የሚታዩ በቃ ያኔ የመጣሽው ያኔ ሲቶጭ የነበረው ሁኔታ ነው የምታገኘው። አሁንም ሁለተኛ ወደ አረብ ሀገር ለመሰደድ ታስቢያለሽ አይደል? ይሄ ከሚሆን እዚህ ለምሳሌ አሁን ሰው ይነግርሻል ኑሮ ውድነቱ ምኑ እያሉ አንቺን እንዳትመጪ እንድትርቂ በቃ ዝም ብለው በቃ የሆነ ነገር እየቀባጠሩ አንቺን እዚህ እንድትቆይ ያደርጉሻል። ዝም በይ አትቆይ፣ አትሞኙ። ወላሂ ላዚም በቃ 2 አመት ሰራሽ አይደል? ይሄ ለካርጎ ብለሽ የምታጠራቅሚውን እቃ ከራስሽ ጋር ከቲኬትሽ ጋር የቻለውን አክል ይዘሽ ሄደሽ እዛ ገብተሽ 2 አመት የሰራሽው ምን እንደደረሰ ማየት የኑሮውን ልክ አይተሽ ተረድተሽ ምን አንቺ በቃ ምንም እረፍት ትወስጃለሽ። ቢያንስ መጨረሻ ቢያንስ እንኳን 1 ወር ለምሳሌ 1 ወር ብቻ ለ1 ወር እንኳን በመዳም ብር ነው ሄደሽ የምትመጪው። የራሳችሁን ወጪ አይነካም። እዚህ ጋር ለመዳሙም የቲኬት ለሷም ነው የሚቀረው አለሽም ብላ እሷም የባሰ እዚህ ደግሞ እሷም በቃ እዚህ ዝቅጥ ብለሽ ስትቀመጪ እሷም የባሰ የጨማመረባት ነው የምትሄደው። ሁሉም ቦታ እኛ ላይ ነው ጉዳት የሚደርሰው፣ ሁሉም ላይ። እዚህ አመታትን እዚህ ቁጭ ብለን ስንኖር ለሰው
ለመዳሙ መጠቀሚያ ነን እኛ፣ ለሀገር ቤቱም ሰው መጠቀሚያ ነን። ግን በየ2 አመቱ ብትሄጂ የምትጠቀሚው አንቺ ነሽ። አንድ እረፍት ትወስጃለሽ። በቃ በአጠቃላይ አንድ ራሱ እረፍት ብትወስዱ በጣም አሪፍ ነው። የአንድ ወር እረፍት ማለት በጣም ለእናንተ አሪፍ ነው። ውጪ አታውጭ ምን አትይ። አንድ ራሱ እረፍት ወስተን ያለውን ሁኔታ አይተን ለሚቀጥለው ተመልሰን ለሚመጣው ኮንትራት ተምረን ነው የምንመጣው። እዛ ሄደን ብዙ ትምህርት ይዘን ነው የምንመጣው። 2 አመት ሙሉ እዚህ ቁጭ ብለን የተሳሳትነውን አላግባብ ያደረግነውን ነገር አርመን እንመጣለን። እዛ ሄደን ማለት ነው አርመን አይተን ምን መሆን እንዳለበት ሂሳብ አድርገን እንመጣለን። ማን እንደሚጎዳ ማን እንደሚጠቅመን አይተን እንመጣለን። አንደኛ እና ሁለተኛ ደግሞ ከመዳም ጋር በቃ ስራው ራሱ አይሰለቻቸውም። 2 አመት ሰርተሽ ሄደሽ እረፍት አድርገሽ ስትመጪ በቃ ሬዲ ሆነሽ አዲስ ሆነሽ ነው የምትመጪው። አዲስ ሆነን ነው የምንመጣው። በቃ ሬዲ ሆነን የሆነ በቃ ሀገር ቤት ላይ ያለውንም ችግር አይተን ተረድተን የተጎዳነበትን አይተን ተረድተን እንመጣለን። ያ ሁሉ ያ ራሱ በጣም በቃ እንትን አለው። እረፍት 1 ወር እንወስዳለን፣ ቢያንስ 2 ወር 1 ወር። ከዛ ያለውን ሁኔታ ሀገር ቤት ላይ ያለውን ሁኔታ እየተጎዳነበት ያለውን ነገር ቼክ አድርገነው አይተነው እንመጣለን። ለሚቀጥለው አንጎዳም። ገባችሁ? ለሚቀጥለው ነገር አንጎዳም። በቃ አውቀናላ አይተናላ ሄደን እዚህ ካላየን እዚህ 6-7 አመት እዚህ ዝቅጥ ብለን ካለን ግን በቃ የባሰ ያንን በቃ ያን ሰው በቃ በእኛ ላይ ጉዳት የሚያደርሰው ሰው በጣም ውስጡ እየደነደነ ይዛ እያጎለበት ነው በቃ ይዛ እኛ እዚህ ሆነን ማለት ነው በቃ አንድም ለውጥ አናገኝም። እዚህ ግን በየ2 አመቱ እረፍት ሄደን እየመጣን ያሉ ነገሮችን እዚህም ሆነ እዛ ያለውን ነገር እናያለን፣ እናውቀዋለን። እዚህ የምንጎዳውን ነገርም እናውቀዋለን። እዛ ሀገር እረፍት ስትሄጂ እዚህ አረብ ሀገር ላይ ተጎድተሽበት ያለሽውን ነገር እዛ ስትሄጂ ታውቀዋለሽ። ሄደሽ ደግሞ እዛም አይተሽ አንቺን የሚጎዳሽንና የሚጠቅምሽን ለይተሽ አይተሽው ትመጫለሽ። በሚቀጥለው አመት በሚቀጥለው ኮንትራትሽ በስነ ስርዓቱ ትሰራለሽ። እህቶች በጣም እዚህ 10-15 አመት በቃ በአጠቃላይ ከ2 አመት በላይ መቀመጥም የለብንም። እስከ 2 አመት ከሰራን እረፍት ሄደን መምጣት ነው ያለብን። በቃ በአጠቃላይ በጣም ጉዳታችን እየበዛ ነው የሚሄደው በቆየን ቁጥር የኛ ጉዳት። እዚህ ደግሞ ድክመት፣ ከስራው መሰላቸት፣ ከመዳሟ መሰላቸት ብዙ ነገር ነው የሚደርስብን። በቃ እየተደጋገመብን በቃ የሆነ ተስፋ መቁረጥ በቃ አይምሮሽን አሳድሰሽ ትመጫለሽ። ሄደን ስንመለስ በቃ አይምሮችን አሳድሰን ይሄ ስህተት አሁን አልደግመው፣ ይሄ ስህተት በሚቀጥለው አይመጣብኝም ብለን አሳድሰን በቃ ኖርማል ሆነን እንመጣለን። ያለፈው አልፈዋል፣ ለሚቀጥለው ተምረን እንመጣለን። መሆን የለበትም በየጊዜው አጠራቅመን እዚህ እኛ ተቀርቅረን ካርጎ ይህን ጊዜ እንደዚህ ያለው ነገር ሁሉ በእኛ ላይ በጣም ከፍተኛ ጉዳት ነው የሚያደርሰው። አንድ ትልቅ ነገር የምንሰራበት ነገር ነው የምንጨርሰው አንዴ ካርጎ እናደርጋለን ብለን በየ2 አመቱ ከኛ ከትኬታችን የቻለችዋን አክል ይዘን ሄደን መለስ በቃ ምን እዚህ በቃ እኛው ሁላችንም ላይ ነው እኔ በቃ በሁላችንም ላይ ነው ይሄ ነገር እንትን እየሆነ ያለው። ምን እፍረት አለ? ምን ያሳፍረናል? የመጣንበት ሀገር ነው ሄደን መምጣት። ምንም ያሳፍረን ነገር የለም እኮ
እዚህ ጋር ተቀርቅረን እኮ ብዙ በቃ ብዙ ነገር ነው፣ ብዙ ነገር እያመለጠን ነው ያለ ነው። ብዙ ያኒ እዛ ሀገር ላይ በቃ ኑሮ ራሱ እንዴት እንደምንኖር አናውቀው። እዚህ ብዙ አመት ቆይተን ስንሄድ ሁሉ ነገር አዲስ ነው የሚሆነው። በየ2 አመቱ ሄደን ከመጣን ግን እናውቀዋለን። ቼክ አድርገን እየመጣን እናውቀዋለን። እና አረዘምኩባችሁ መሰለኝ። ሼር፣ ላይክ፣ ኮሜንት እና ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። በጣም ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።